ክርስቶስ ሕያው አይደለም ካልን ክርስቶስ ግንዱ ነው፣ እኛ ደግሞ ምኖች ነን? ቅርንጫፎቹ ነን አይደል እንዴ? ቅርንጫፉ ሊያብብ የሚችለው ቅርንጫፉ በሕይወት ሊኖር የሚችለው ግንዱ ምን ሲኖረው ነው? ሕይወት ሲኖረው አይደል? ስለዚህ ክርስቶስ አልተነሳም ይሆናል የምንጠራጠር ከሆነ እኛም ደግሞ ስንሞት አንነሳም፣ መቃብር ውስጥ ፈርሰን በስብሰን ነው የምንቀረው ማለት ነው። ትርጉሙ ይሄ ነው። ስለዚህ የእኛን መነሳት ከተጠራጠርን ደግሞ ካልተነሳ ዘላለማዊ ሕይወት ከሌለ ዛሬ ተሰብስበን ማምለካችን፣ መዘመራችን፣ በሃይማኖት መኖራችን፣ በጎ መስራታችን ሁሉ ምንድነው ትርጉሙ? ምንም ትርጉም የለውም ማለት ነው። ተመልከቱ። ስለዚህ ትልቁ ትርጉም የሚመጣው የክርስቶስ አማናዊ ትንሣኤ፣ እውነተኛ ትንሣኤ፣ ወደ ሕይወት መነሳት የኛ መነሳትን ስለሚነግረን ኃጢአታችንንም ድል የነሳበት ኃጢአታችንን ያጠፋበት በእውነት ከኃጢአት ቀንበር ነፃ ያወጣበት ስለሆነ ትንሣኤው ፈጽሞ ለቅጽበት ቢሆን በልቦናችን ውስጥ ጥርጥር እንዳይመጣ ሌሎችም ለሚያነሱት ጥያቄ መልስ እንድንሰጥ ስለ ትንሣኤው 50 ቀን በሙሉ ይሰበከናል፣ ይነገረናል። ስለዚህ ዛሬ የምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ማሳያ ምስክሮች ናቸው። እነኚህ ምስክሮች ምንድን ናቸው? እዚሁ ላይ እንደተጻፈው እንደምታዩት አምላካችን እግዚአብሔር የትንሣኤውን ነገር ከጥርጣሬ መንፈስ ወጥተን እንድናምን ስለሚፈልግ ብዙ የትንሣኤ ሕያው የሆኑ ምስክሮች አቁሞልናል። ስለ መነሳቱ እርግጠኞች እንድንሆን ያስቀመጠልን ምስክሮች አሉ። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ላይ ከቁጥር 12 እስከ 14 ላይ አሁን የነገርኳችሁን ቃል እንዲህ በማለት ይናገራል። ክርስቶስ ከሙታን ሀሳባችሁ እየተበተነ ያለው አንዳንዶቻችሁ ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ይላል። አሁን ይህ ሲባል ትንሣኤ ሙታን የለም ለሚሉ በቆሮንቶስ ላሉ ክርስቲያኖች ነው የተናገረው። እዚህ አሁን የተቀመጥነው እኛ ነን እናንተ። እኛ እኮ ትንሣኤ ሙታን የለም አላልንም፣ ክርስቶስም አልተነሳም እኮ አላልንም። ፋሲካንም አክብረናል፣ በዓሉንም አክብረናል፣ ዛሬም እያከበርን ነው፣ እየተመሰከርን ነው፣ በሃይማኖት እየኖርን ነው ይላል። ነገር ግን በሁለት አይነት መልኩ ነው የክርስቶስን ትንሣኤ የምንጠራጠረው። አንዳንዶቹ ትንሣኤ ሙታን የለም ብለው በአፋቸው ወይም ሌሎች ክርስቶስ እኮ አልተነሳም ተነሳ የምትሉት እኮ እንዲህ ነው ብለው ሲነግሯቸው ጥርጥር አይምሯቸው ውስጥ መፈጠር ይጀምራል። አንዳንዶቹ ደግሞ ወይም አንዳንዶቻችን ደግሞ በአፋችን ክርስቶስ ተነስቷል እንላለን። የክርስቶስ መነሳት የእኛ ትንሣኤ ከሆነ እኛ እንደምንነሳና የዘላለም ሕይወት እንደሚጠብቀን አይነት አይደለም የምንኖረው ኑሮ። ወይ ሞተን በስብሰን ፈርሰን እንደሚቀር በኃጢአት ብቻ እየኖርን ሕይወት ማለት በዚህ ምድር ላይ ብቻ እስኪመስል ድረስ እርስ በርስ ተጋጭተን እርስ በርስ ተነጣጥቀን እኔ ብቻ ልኑር፣ እኔ ብቻ በዚህ ምድር ላይ ኖሬ በልቼ ጠጥቼ ልኑር ብለን ተመልከቱ። ወንድም እህታችንን ገፍተን ጥለን ተመልከቱ። ከኛ አልፈን ቤተክርስቲያን ላይ መንፈሳዊ አባቶች ላይ ሁሉ መከራ ስደት የሚመጣበት ምክንያት እቺ ዓለም ላይ ብቻ ናት ሕይወት ብለን ስለምናስብ ነው። ይህ ሰው ከሞት በኋላ ምን የለም ብለዋል ማለት ነው? ሕይወት የለም ብለዋል። ሕይወት የለም ያለበት የክርስቶስን ትንሣኤ ስላላለ። ስለዚህ በአፋችን ምን እናደርጋለን? አለን እንላለን፣ በተግባር ግን እንክደዋለን። ኃጢአት ማለት ምን ማለት ነው ካልክ ይለኛል። ኃጢአት ማለት እኮ እግዚአብሔር የለም ማለት ነው ይላል። ምክንያቱም እግዚአብሔር የለም ብለህ አይደለም የምትሰራው፣ ለደቂቃም ቢሆን አያየኝም ትላለህ። ነገር ግን በሁሉ የሞላህ እግዚአብሔር አንተ እያልክ ግን ታመሰግነዋለህ። ስትሰራ ግን አያየኝም እያልክ ነው የምትሰራው። ለደቂቃም ለቅጽበትም ቢሆን ሀልዎቱን ረስተህ ነው። ይህ ማለት ነው በዛው የጸና ሰው እውነት እግዚአብሔር አያየኝም እንደማለት። ስለዚህ በተግባርም ጭምር ነው የምትለውና ምን ይላል? ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ አለ ቅዱስ ጳውሎስ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው። በእውነት ነው ብላችሁ ትንሣኤ ከሌለ በሃይማኖት መኖራችን ትርጉም የለውም። ምክንያቱም ኖረን መጨረሻ ምንድን ነው የምንሆነው? አፈር ሆነን ሞተን ነው የምንቀረው። ለምንድን ነው ታዲያ የምንኖረው? ለምንድን ነው የምናመልከው? ለምንድን ነው የምንመላለሰው? ይህ ሁሉ አክሊል መጨረሻ ክርስቶስ ሕያው ሆኖ እንደተነሳ ግንዱ የተዋሃድነው ቅርንጫፎች እኛ ሕያው ሆነን እንኖራለን። ስለዚህ ሁልጊዜ ሰማያዊውን ነገር እያሰባችሁ ሕይወት በዚህ ምድር አይደለም። መከራም ሲደርስባችሁ፣ ደስታም ሲደርስባችሁ ለከት አበጁለት፣ መጠን አበጁለት። ኃጢአትንም ቢሆን ድንገት ተሸራታችሁ ስትወርቁ በንስሐ ተነሱ፣ ቶሎ ለከት አበጁለት። ምክንያቱም የዘላለማዊ ሕይወት አለ። እዚህ እኮ ግፋቢል 40 ዓመት፣ ግፋቢል 50 ዓመት፣ ግፋቢል 70 ዓመት፣ ግፋቢል 80 ዓመት አይደል? ከዛ ግን ያኛው ግን የዘላለም ሕይወት ነው። ለዛኛው መዘላለም ሕይወት መዘጋጃ ስለሆነ ትንሣኤ ሙታን እንዳለ እያሰብን ልንኖር ይገባል። እንደው ወደ ስብከትም እንዳሄድ እኔ ማንሳት የፈለኩት ምንድን ናቸው ክርስቶስ በእውነት ተነስቷል ማለት የእኛ መነሳት እስከሆነ ድረስ ምስክሮች የሆኑትን ነገሮች ባጭሩ
ጠቅሼ ነው የምናገባድደው። የመጀመሪያው በብሉይ ኪዳን የተነገሩ ትንቢቶችና ማሳያዎች ናቸው። ዛሬ የተነበበው ወንጌል ሉቃስ 24 ላይ እንደምታዩት የኤማሁስ መንገደኞች ሲሄዱ ክርስቶስ ከነሱ ጋር አብሮ ተከተለና ሲያናግራቸው እናንተ የማታስተውሏል። እነዚህ ሁለት ሰዎች እያዘኑ ነበር የሚሄዱት። እኛ ያድነናል ይቤዠናል ያልነው ሞተ በሰቀሉት እኮ እያሉ ለራሱ ለማን ነበር የሚነግሩት? ለክርስቶስ። ሳምንት ተምራችሁታል። ያን ላለመድገም ነው ዛሬ ወደዚህ የመጣው። ለራሱ ነበር የሚነግሩት እና ይገስጻቸው ነበር። ምን ብሎ? እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት የተጻፈውን ተረጎመላቸው። ስለ እርሱ በምን የተጻፈውን? ስለዚህ ተመልከቱ፣ በነቢያት የተነገረው ትንቢት በሙሉ ስለ ክርስቶስ ትንሣኤ እውነተኛ ምስክር ነው አይደለም? ነው። አምላካችን እኮ ድንገት ተነስቶ መኑብኝ እኔ አምላክ ነኝ ቢል እንዴት እናምናሃለን እንለው ነበር። ግን በሙሉ ብሉይ ኪዳን በሙሉ የሚናገረው ስለ ክርስቶስ ስለ ድንግል ማርያም ድንግልና ነው። ስለዚህ በ1000 ዓመት በ500 ዓመት የሚለያዩ ነቢያት ስለ አንዱ ክርስቶስ ተመሳሳይ ትንቢት ከተናገሩ የመጣው ክርስቶስ እውነተኛ ነው አይደለም? እውነተኛ ነው። ስለዚህ እነኚህ የተነገሩት ትንቢቶች እንዴት ነው ትንሣኤውን ማምነው? እውነት ክርስቶስ ተነስቷል ለሚላችሁ ሰዎች አዎ ክርስቶስ ራሱ በመጽሐፍ የተጻፈው የተነገረውን ትንቢት ተመልከቱ ነው። ትንቢቱ ደግሞ ይህንን መስክሮ ያሳየናል። ይሄ መጀመሪያው። ሁለተኛው ራሱ ክርስቶስ ከመሞቱ በፊት ተናግሯል። ከመሞቱ በፊት ስለ ትንሣኤው መስክሯል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 22 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት በ3 ቀን ሲላቸው እነሱ እዛ የቆመው የሰለሞን ቤተ መቅደስ 46 ዓመት የፈጀ ለመስራት እሱን መስሏቸው እንዴት እንዲህ ይናገራል ይላል አሉ። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ይሄ መጽሐፍ ቅዱስ ላይ ያለ ጥቅስ ነው። እዚህ ላይ ያስቀመጥኩላችሁ። ስለማን ነበር አፍርሱት የሚለው? አፍርሻ አላለም። እናንተ አፍርሱ ግደሉኝ፣ በ3ኛው ቀን ምን እላለሁ እነሳለሁ እያለ ስለ ራሱ ተናግሮ ነበር። ስለዚህም ከሙታን ከተነሳ በኋላ ልብ በሉ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ ይላል። እኛም ዛሬ መጽሐፍና ኢየሱስ የተናገረውን ቃል ምን እንድናደርግ ነው የሚፈለገው? እንድናምን። ጥያቄ ጥርጥር ቢመጣ። ሶስተኛ በመቃብሩ ላይ የተደረጉ ማስረጃዎች። አሁን በነቢያት በመጽሐፍ ቅዱስ ያለውን ካየን ራሱ መቃብሩ ክርስቶስ የተነሳበት ቦታ ላይ የምትችሉ እስራኤል ሄዳችሁ ታሪኩን ብታጠኑ የምትችሉ የታሪክ መጽሐፍትን ብታነቡ መቃብሩ ላይ የተደረጉ ማስረጃዎች በሙሉ ክርስቶስ በእውነት ለመነሳቱ ማስረጃዎች ናቸው። ምን ምንድን ናቸው? የመጀመሪያው ጲላጦስ እና አይሁድ በመቃብሩ ላይ ያስቀመጡት የሮማውያን ማህተም። ክርስቶስን ኒቆዲሞስ እና ዮሴፍ አንድም ቀሌዮጳ የሚባል ሌላ ሰው 3 ሆነው ከገነዙት በኋላ በመቃብሩ ውስጥ ካደረጉት በኋላ ይነሳል በ3ኛው ቀን እነሳለሁ ብለዋል ብለው መቃብሩ ያው በትልቅ ድንጋይ ተገጠመ። ከተገጠመ በኋላ ማህተሙ ላይ መቃብሩ ላይ ምን አደረጉበት? ማህተም የሚባለው ይሄ እንደ ፖስት አይነቱ ማህተም ሳይሆን መቃብሩ ክብ ነው። በመቃብሩና የመቃብሩ በር በሚዘጋው መካከል የሚታሰሩ ሰንሰለቶች ናቸው። እነኚህ ናቸው ማህተም የሚባሉት። ስለዚህ እነኚህ ማህተሞች ምን አይሉም ማለት ነው፣ አይበጠሱም። ለምን? ከውስጥ የሚወጣ ሰው የለም ከመቃብሩ አይደል እንዴ? ስለዚህ ምን አለ ይኸውላችሁ፣ እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። ጠባቂዎችም አስቀመጡ። ወደ 70 የሚሆኑ ሮማውያንንና አይሁዳውያንን አስቀምጠው መቃብሩን ያስጠብቁ ጀመረ። አሁን ክርስቶስ ሲነሳ ጥያቄ ልጠይቃችሁ፣ በተዘጋ መቃብር ነው የተነሳው ወይስ መቃብሩ ፈነቃቅሎ ነው የተነሳው? ኧረ ተው። በተዘጋ መቃብር ነው የተነሳው። ይህንንማ ካልን ምን ይሆናል መስላችሁ? የሃይማኖት ሕጸጽ ነው የሚሆነው። ክርስቶስ መቃብሩን ከፍቶ ነው የተነሳው ብለን ካልን ድንግልናዋን ሳይጠብቅ ተወለደ ማለት ነው። በእመቤታችን ድንግልናዋን ተሰስሎተ ይሄ በድንግልና ጸንሳ በድንግልና ወለደችው አይደለም የምንለው። ልክ እንደዛው መቃብሩን ክፈቱልኝ መግነዙንም ፍቱልኝ ሳይል ነው የተነሳው። የመቃብሩን ድንጋይ ያንከባለለው ማን ነው? መልአኩ ነው የመጣው። ሴቶች ሲመጡ ተነስቷል ሕያውን ከሙታን ጋር ለምን ትፈልጉታላችሁ ለማለት መቃብሩን ገብተው እንዲያዩት ማን አንከባለለው? መልአኩ አንከባሉ በድንጋዩ ላይ ተቀምጦ ነው እነ መግደላዊት ማርያም የጠበቃቸው እንጂ ክርስቶስ በእህቱ መቃብር ነው የተነሳው። ግን የተነሳው በታላቅ ኃይልና ስልጣን በአብይ ኃይል ስልጣን የሚል ነው። ሲነሳ ይሄን የመቃብሩን ማህተም ምን አላደረገውም ማለት ነው፣ አልበጠሰው። የመቃብሩ ማህተም ተበጥሶ ቢሆን ኖሮ እነኚህ የሚጠብቁትን ነገሮች በሙሉ ባለስልጣኖቹ ይገሏቸው ነበር። ማስረጃ ላሳያችሁ። የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስን ሄሮድስ ባሳሰረው ጊዜ መልአኩ መጥቶ ምን አደረገ ይላል። ሰንሰለቱን በጥሶ ምን አደረገው?
አስለቀቀው አይደለም? ነፃ ወጣው። ነፃ ባወጣው ሰዓት ሄሮድስ ምን አደረገ? ሄሮድስ አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቄሳርያ ወርዶ በዚያ ተቀመጠ። ምኑ ስለተቆረጠ? ሰንሰለቱ ማህተሙ ስለተቆረጠ። እዚህ ላይ ግን ማህተሙ ተንቀሳቅሷል ተብለው አልተቀጡ። ለምን? እውነት ስለሆነ ማህተሙ አልተንቀሳቀሰም። በዝግ መቃብር ስለተነሳ ክርስቶስ ስለተነሳ መጀመሪያ የተነሳው ክርስቶስ በዝግ መቃብር ስለሆነ ማህተሙ ስላልተንቀሳቀሰ አልተቀጣም። ስለዚህ ማህተሙ ካልተንቀሳቀሰ በእውነት በታላቅ ኃይልና ስልጣን አምላካችን ካልተነሳ አልተነሳም የምንል ከሆነ የሚሉ ካሉ መቃብሩ ልናገኘው አይገባም ነበር አይደል? ስለዚህ በእውነት ምን እንሏል ማለት ነው? ተነስቷል። ሌላው ሁለተኛዎቹ ራሳቸው ወታደሮቹ የሚጠብቁት ለክርስቶስ ትንሣኤ ምስክር ናቸው። ምን ያህል ጠማማ ትውልድ ሆነው አይሁድ እንዳላመኑ የምታዩት በዚህ ነው። ማቴዎስ 28 ቁጥር 11 እስከ 13 ላይ ሲሄዱም ሳሉ ከጠባቂዎቹ አንዳንድ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ክርስቶስ ምን ብሏል አሉ? ተነስቷል ብለው አወሩ ማለት ነው። ስለዚህ ምስክሮቹ ማን ናቸው? ራሳቸው። ተሳተፉ እንጂ ማን ነው? ጠባቂዎቹ ራሳቸው ናቸው። ስለዚህ ምስክር ናቸው አይደሉም? ናቸው። ነገር ግን ማመን ስላልፈለጉ ምን አሉ? ከሽማግሌዎች ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ አሏቸው። ጠባቂዎቹ ምን እንዲሉ? እኛ ተኝተን ሳለ ሐዋርያት መጥተው ምን አደረጉት? ሰረቁት። በጣም ጥሩ። አሁን ይህን በማንሳት አንዱና ዋነኛውን የሚነሳውን ይህንን በዝርዝር የዓርብ ጉባኤ ላይ ተምረነዋል። በአይሁድ የሚያነሱት ስለ ትንሣኤው ጥርጥር አንዱና ዋናውን ላንሳላችሁ። መቃብሩ ባዶ መሆኑ ወዳጆች በስውር መጥተው ስጋውን ስለወሰዱት በዚህ ምክንያት እንደተነሳ ተደርጎ ተነገረ ይላሉ። አሁን ዛሬ እስራኤል ላይ ብትሄዱ በክርስቶስ ትንሣኤ የማታምኑት ለምንድን ነው ብትሏቸው፣ መቃብሩ ባዶ ነበር። አዎ ባዶ ነበር። ምንም ጥያቄ ይህን መካድ አይችሉም። እና ምን ሆኖ ነው ባዶ የሆነው ስትሉ ምንድን ነው የሚሉት? ሐዋርያት መጥተው ምን አደረጉት? ሰረቁት። ሐዋርያት መጥተው ሰረቁት የሚለው ነገር ግን አእምሯቸው ላይ ሽብር ስለሚፈጥር ተመልከቱ። ገና ክርስቶስ ወደ መቃብር ሲወስዱት በሶስተኛው ቀን ይነሳል ብለው አስቀድመው ምን አድርገዋል? ራሳቸው አውርተዋል። እንደገና ጠባቂ ምን አድርገዋል? አስቀምጠዋል። አሁን ደግሞ ከተባለ በኋላ ሁለተኛ ሌላ ውሸት ነው ያመጡት። እኛ ግን የምንጠይቀው ጥያቄ ይኖረናል። ይሄ ሲባል አሁን ይሄን በአመት ነው የኛ ልጆች ቢጠይቁን መመለስ መቻል አለብን። እንደዚህ ይላል እስራኤላውያን፣ ድፍን እስራኤል መቃብሩ ጎልጎታ እዛ ተቀምጦ እንዴት በክርስቶስ ትንሣኤ አያምኑ? እናንተ እኮ ስለማታውቁ ነው። መቃብሩ እኮ ባዶ ነው። እነሱ እኮ በዘዴ ምን አድርገውት ነው? ሰርቀውት ነው ሲሏችሁ የምትጠይቁት። እንቅልፍ ላይ ካሉ በሌሊት ስጋውን ሰርቀው ሲወስዱ እንዴት ሊያዩት ይቻላል? እኔ ተኝቼ እያለ ሌባ መጥቶ ሰረቀው ካልኩኝ ተኝቼ ሌባውን ላይ ይችላለሁ? አሁን የሃይማኖት አይጠይቅም አይደል? ስለዚህ ተኝታችሁ ከነበረ መጥተው ሐዋርያት ሲሰርቁት እንዴት አያችሁ? ሊሆን ይችላል። ግን ይገርማችኋል፣ ይሄ ተረት ነው የሚነገረው ዛሬ በእስራኤል። እኛ ተኝተን ሳለ ሐዋርያት መጥተው ሰረቁ። ሁለተኛው ከሐሙስ ማታ ጀምሮ ጌታችን ከተያዘበት ጀምሮ ሐዋርያት ምን ላይ ናቸው? ሽሽት ላይ ናቸው። ቅዱስ ዮሐንስና በቤታችን ብቻ ናቸው የተከተሉት አይደለም? ሁሉም ሸሽተዋል። ምን ፈርተው? እንደ ክርስቶስ ይገሉናል ይይዙናል ብሎ አይደለም? እነዛ የሸሹ ሐዋርያት በዛ ሰዓት የሸሹ ሐዋርያት በሰባ ወታደሮች የሚጠበቅ መቃብር ጋር መጥተው የክርስቶስን አስክሬን ቅዱስ ሥጋውን ሊሰሩ ይመጣሉ? ይታሰባል? ፈጽሞ ጭራሽ ፈርተው በዝግ ቤት ሆኖ ነው አይደል ትንሣኤን ያበሰራቸው። ሁለተኛ የማይሆን አመክንዮ ማለት ነው። እኛም እንዲህ ነው የምንጠይቀው። ተመልከቱ፣ ድፍን ዝም ብሎ እምነት አይደለም እያመኛለን ከነ ማስረጃው ማለት ነው። ይሄ ነው ትንሣኤው አማናዊ እንደሆነ በልባችን ውስጥ የሚጽፍልን። ሶስተኛ ሲሰርቁት መግነዙን ፈተው የተገረፈ አካሉን ለምን ይወስዳሉ? አሁን መጽሐፉ የሚነግረን ወደ ውስጥ ገብተው ሲመለከቱ የራስ ጥምጥሙና የተልባ እግሩ መግነዙ ቦታውን ሳይለቅ ምን አድርጓል? ተቀምጧል አይደል? በሌብነት ሰርቀው ስጋውን ለመውሰድ ከመጡ ተመልከቱ፣ እንደዛ 6066 ጅራፍ የተገረፈ አካሉን ብቻ ከተገነዘበት ላይ ፈተው የመግነዙን ጨርቅ አስቀምጠው አካሉን ብቻ ይዘው ይሄዳሉ ወይስ ከነ መግነዙ ይዘውት ነው የሚሄዱት? አስክሬን ከተሰረቀ ከነ መግነዙ ነው አይደል የሚሰረቀው? ስለዚህ ምን ያህል ውሸት እንደሆነ እንዴት ይሄ ሊሆን ይችላል ብለን ጠይቃለን። በሶስተኛ ደረጃ እኛ ተኝተን ሳለ መጥተው ሰረቁ በሉ ብለው ገንዘብ ሰጥተዋቸው ይሄን በማለቱ ምክንያት ወታደሮቹ ሀሳባቸውን ለውጠው እስከ ዛሬ ይሄ ተረት ይነገራል እንጂ እውነት ክርስቶስ ለመነሳቱ ማረጋገጫው ሲተኙ የተኙት ሰባው አንድ ላይ ነው። እኛ ተኝተን እያለ
ዮሴፍ ወልደገሪውን በጻፈልን ታሪክ ላይ በትክክል በእነሱ ታሪክ ላይ ያን የክርስቶስ መቃብር ይጠብቁ የነበሩት ወደ 70 የሚጠሩ ሮማውያንና አይሁዳውያን እንደነበሩ ከተነገረ እንቅልፍ ወስዶን መተው ሰረቁት። 12 ሐዋርያት መተው ሰረቁት የሚሉ ከሆነ 70ውን በአንድ እንቅልፍ ይጥላቸዋል። ይሆናል? ገብቷቸዋል አይደለም? ሊሆን አይችልም። ተመልከቱ። ስለዚህ ተረት ነው ማለት ነው የሚናገሩት። ግን እውነት ስለሆነ ስላመኑ ግን ከትንሣኤው በኋላ ፍርሃት ጠፍቶላቸው ማለት ከትንሣኤው በኋላ እውነት ክርስቶስ ተነስቷል እያሉ በድፍረት አስተምረዋል። ማስተማር ብቻ ሳይሆን ሰማዕትነትን በክርስቶስ ስም ተቀብለዋል። እንደውም የመጀመሪያው ቅዱስ ያዕቆብ መሆኑን ነው። እንግዲህ ይሄኛው ያየነው እንግዲህ ሁለተኛው ምስክር ነው። ሶስተኛው ያየነው ይህንን ያልነው ነው። ግዑዝ የመግነዝ ጨርቅና የራሱ መጠምጠሚያ ነው። አሁን ያነሳ ነው ማለት ነው። ዮሐንስ 20 ላይ የተጻፈው ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩ ልብስ ተቀምጦ አየ። ደግሞ በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ጋር ተቀምጦ እንዳልነበረ አየ። ራሱ ሲገንዙ እንዳስቀምጡት የሚገርማችሁ የራስ ጥምጥሙ አንድ ቦታ ላይ የሰውነት ልብሱ ደግሞ የነበረበት የተገነዘበት አንድ ቦታ ላይ ሳይደበላለቅ ተቀምጦ ነበር። እንዲህ አድርጎ ነው ቅዱስ ዮሐንስ ያየውን የጻፈልን። ቅድም እንደነገርኳችሁ ሌባ ሊሰርቅ መጥቶ አካሉን ብቻ ሰርቆ መግነዙን ትቶ የሚሄድበት ምክንያት አለ እንዴ? የለም። ይህንን ብፁዕ ቅዱስ አቡነ ሺኖዳ በዚህ ኮንተምፕሌሽን ኦን ሪሰሬክሽን በሚለው መጽሐፋቸው ላይ ሲናገሩ ኢየሱስ ክርስቶስ በሰውነቱ ዙሪያ በጥንቃቄ ተጠምጥሞ ከነበረው መግነዝ ውስጥ እንዴት ሊወጣ ቻለ? ስጋውን ማንኛውም ሰው ሰርቆ ወስዶት ከሆነ በሰውነቱ ዙሪያ ከተጠመጠመው መግነዝ ውስጥ እንዴት ነጥሎ ሊወስደው ቻለ? የመግነዙ ጨርቅ ከሰውነቱ ላይ መነጠል ያስፈለገበት ዓላማና ውጤት ምንድን ነው? ስጋውን ወስደው መግነዙን የሚተውበት ምክንያት ምንድን ነው? ወታደሮቹ በሙሉ በንቃት በመጠባበቅ ላይ እያሉ እንዴት ይህ ድርጊት በከፍተኛ ጸጥታ ሊከናወን ይችላል ይላል አይደል? 70 ወታደር እየጠበቁ ሊሆን አይችልም። ስለዚህ ሰረቁት የሚለው ትምህርት ፈጽሞ የተሳሳተ ነው። ነገር ግን ይህን ያደረገበት ለእኛ ምስክር ነው መነሳቱ። መግነዙን ትቶ እዛ በመቃብር ውስጥ ለምን ተነሳ የሚለውን ቅዱሳን አበው የተናገሩትን የተወሰነ ነገር ማምንላችሁ። አባ ሞኒዮስ የተባለ አባት ምን አለ? ተሰርቆ ቢሆን ኖሮ የመግነዙ ጨርቅ እንዴት በመቃብሩ ላይ ሊኖር ቻለ? ይህ ደግሞ ያደረጉት ደቀ መዛሙርቱ ከሆነ እንዴት የመግነዙን ጨርቅ በማውለቅ ስጋውን ሊያቃልሉት ይችላሉ? ይወዱታል፣ ያከብሩታል። ተመልከቱ። ከዚህ ሲልቅ ሰውነቱ ወደ ዘላለማዊነት መሸጋገሩን ከዚያም በኋላ ልብስ የማያስፈልገው መሆኑን የሚያስረዳ አባ ይህም ደግሞ አስተርያስም የተባለው አባት ምን ይላል? ዮሴፍ ጃኬቱን ለጲጢፋራ ሚስት እንደተወላት በዝሙት እንተኛ ስትለው ጥሎላት እንደሄደ ለመቃብርም የመግነዙን ጨርቅ ትቶላት ሄደ ይላል። ቅዱስ ኤፍሬም ደግሞ ይህንን ሲያነሳ ምን ይላል? እኛ ጥንትም ስንፈጠር ልብስ አላስፈለገንም፣ ከኃጢአት በኋላ ነበር ልብስ የለበስ ነው። አሁንም ከትንሣኤ ሙታን በኋላ ደግሞ ጊዜ ክርስቶስን ለብሰን በጸጋ አብርተን እንደምንኖር እሱም ሲነሳ የመግነዙን ጨርቅ ምን አድርጎት ሄደ? ጥሎት ሄደ። ይሄንን ነው ያሳየን ይላል ቅዱስ ቄርሎስ፣ ቅዱስ አውግስጢኖስ። ተመልከቱ፣ እኛውን የአባቶቻችን ሃይማኖት እንመለከተን የመሰከሩት አንድ አይነት ነው። በስተመጨረሻ ከትንሣኤ በኋላ አፋዊ ልብስ የሚቀርለት መሆኑን የሚያሳይ ነው። የጌታን ትንሣኤ የሞት ሞት ብለው ስለሚጠሩት ሞት በጌታችን ሞት አማካኝነት ከሞተ ሙት የሆነው ምድራዊ ልብስ መተዋችን በመግነዙ ጨርቅ አማካኝነት ተረጋግጧል። አንድ ትንሣኤ ላይ እንደው ክርስቶስ አልተነሳም ለምትል ፍንጭ ጥርጥር የሚሰጥ ነገር አታገኝም። አሁን ይሄ በመቃብሩ ዙሪያ ያለው ምስክር ነው። ወታደሮቹ፣ ማህተሙ፣ መግነዙ በራሱ አራተኛ ምስክር የተገኘ አካል የለም። በግራው እና በቀኙ የተሰቀሉት ሁለቱ ምናቸው ተገኝተዋል? አካላቸው ተገኝተዋል። ተመልከቱ፣ አካላቸው ተገኝተዋል። አሁን ፈያታዊ ዘይማንን በነፍስ አስገብቶታል ገነት አይደል እንዴ? አካሉ ግን እዛው ተገኝቷል። ወድቆ ራሱን የቻለ ታሪክ አለው፣ እንዴት አድርጎ ተነስቶ እንደመሰከረ። የክርስቶስን አካል ግን አላገኙትም። አግኝተውት ቢሆንና ክብር ምስጋና ይጣውን በስም አጠራሩ ዛሬ ክርስትና የተባለውን እምነት በሙሉ ምን ያደርጉት ነበር? ተነስቷል የምትሉት ይኸው አልተነሳም ብለው ክርስትናን በዓለም ላይ ያጠፉት ነበር። ከዛ እኔና እናንተ እንነሳለን ስትል በምንድን ነው የምትነሱት? ክርስቶስ ካልተነሳ እኛ እንዴት እንነሳለን? ሞቶ የተነሳ በኩር እሱ ስለሆነ እሱ ሕያው ስለሆነ እኛም ከሱ የተነሳ ሕያዋን እንሆናለን ብለን ያመነውን እምነት ሁሉ ባዶ ያደርጉት ነበር። አምልኮታችን፣ ዝማሪያችን፣ በጎ ማድረጋችን፣ መጾማችን፣ መስገዳችን ሁሉ ትርጉም ያጣ ያደርጉብን ነበር። ነገር ግን ሊገኝ የቻለ አካል የለም። ይሄ ሌላው የመጨረሻው አምስተኛው የመጨረሻዎቹ መካከል ቅድም እንዳልኳችሁ መግደላዊት ማርያም በሌሊት ስትመጣ መልአኩ ድንጋዩን አንከባሎ ምን አድርጎ ነው
በቀኝ በኩል ተቀምጦ ነው። ማርቆስ 16 ቁጥር 5 ላይ ወደ መቃብሩም ገብተው ነጭ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። ቅዱስ ጎርጎርዮስ ይህንን ምን ብሎ ይናገረዋል? ትምህርት ስለሆነ ነው ማነብላችሁ ቶሎ ቶሎ። ቀኝ ዘላለማዊ ሕይወትን የሚያሳይ ነው፣ ግራ ግን ምድራዊ ሕይወትን በመሆኑ ወደ ዘላለማዊነት መግቢያ በሩ ትንሣኤ ስለሆነ በቀኝ የተገለጠው መልአክ የትንሣኤ አዋጅ ነጋሪ ነው። እርሱ ብቻ ሳይሆን በወጣት አምሳል መገለጡ በኋላ ትንሣኤያችን ምን አይነት እንደሆነና ጌታም የተነሳው እኛን ሊያስነሳ መሆኑን የሚገልጥ ነው። እኛም ስንነሳ ወንዶች የ30 ዓመት ሴቶች የ15 ዓመት ሆነው ነው የሚነሱት። ታውቃላችሁ አይደል? የታመመ ጎባጣ፣ በሽተኛ፣ አይነ ስውር ነው፣ ጆሮ አይሰማም፣ እንዲህ ነው የሚባል የለም። ሁሉ ተስተካክሎ ሁሉም ወንዶች 30 ዓመት ጎልማሳ፣ ሴቶች 15 ዓመት ሆነው ነው በትንሣኤ ሙታን የሚነሳው። ይሄን ሲያመለክት በ30 ዓመት ጎልማሳ ነጭ ለብሶ በቀኝ በኩል ራውዛ ዛጋ ሆኖ ጠበቃቸው ማለት ነው። ስለዚህ ይሄ ሌላው ደግሞ ለትንሣኤው ምስክር ማሳያ ነው። ከተነሳ በኋላ እንግዲህ ለደቀ መዛሙርቱ በሙሉ ተገልጦላቸዋል። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንዲህ የሚል ቃል ይገኛል። እነኝህን እንደው ብናጠናቸው በጣም ደስ ይለኛል። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከተነሳ በኋላ ስንት ቀን እየታያቸው? 40 ቀን። ተመልከቱ። ትንሣኤውን ሊጠራጠር? አዎ ተጠራጥረዋል። ትንሣኤውንማ ተጠራጠሩ። ትንሣኤውን እንዴት አድርገው ተጠራጠሩ? ሐዋርያት ሸሹና በዝግ ቤት ሆነው ፈርተው ቁጭ ብለው አይደል እንደ ሄዶ በተዘጋ በር ገብቶ ሰላም ለእናንተ ይሁን ያላቸው? ተጠራጥረው ማለት ዓርብን ያየ ይነሳልን ረሱት። ተመልከቱ። የኤማሁስ መንገደኞች አይ ያድነናል ይቤዠናል ያልነው በቃ ተሰቀለ እኮ እያሉ እየተከዙ ሲሄዱ በመካከላቸው ሆኖ እናንተ ምንድናችሁ ሲላቸው አልሰማህም እንዴ አንተ ለኢየሩሳሌም እንግዳ ነህ እንዴ እያሉ ለራሱ ምን አደረጉት? ባለፈው ሲያስተምሩ ነበር አይደል? ለዮሴፍ የራሱን ሞት አረዱት እንደተባለ አረዱት፣ መልሰው ለራሱ ይነግሩት ነበር። ይህም ጥርጣሬ ነው። ተመልከቱ። ስለዚህ አምላካችን ትንቢት አስነግሬ ራሴ እነሳለሁ ብዬ ተናግሬ ያን ሁሉ 3 ዓመት አስተምሬ እንዴት ትጠራጠራላችሁ አላለ። አሁን የሚቀጥለው ሳምንትም ታዩላችሁ። 7ቱ ደግሞ በጥብርያዶስ ባህር በቃ ቅዱስ ጴጥሮስ ኑ አሳ እናጥምድ ብሎ ይዟቸው ወደ ነበረ ስራቸው ተመልሰው ያን ሁሉ ነገር ረስተው አሳ በማጥመድ ላይ እንደገና በባህሩ በገሊላ ይገለጥና የሚበላ ሳላችሁ ይላቸዋል። እንዲህ እያደረገ ለምን አላመናችሁም ብሎ ሳይወቅስ እየገሰጸ በትንሣኤው እንዲያምኑ ዛሬም በትንሣኤው እንድናምን ነው ይሄንን የሚያደርገው። ስለዚህ 40 ቀን የተገለጠላቸው በመጽሐፍ ቅዱስ እነኚህ መገለጦች ተጽፈዋል። ከዚህ በላይ የተጻፉ መገለጦች አሉ፣ ግን ዋኖቹ በመጽሐፍ ቅዱስ ላይ የተገለጡት መገለጦች በመጽሐፍ 10 የሚባሉት እነኚህ ናቸው። 10 ማለት እነኚህ በቅደም ተከተል ልናውቃቸው ይገባል፣ ልናጠናቸው፣ ልንዋዳል። የሆነ አንድ ዲያቆን አይታችኋል? ከሃርቫርድ ዩኒቨርሲቲ ክርክር ላይ አይታችኋል አይደል? ሃይማኖቱን እንዴት አድርጎ ይመሰክር እንደነበር፣ እንዴት ያስረዳ እንደነበረ። እንደዚህ ነው። ሌሎች እኮ በትንሣኤው ታምናለህ ብላችሁ እኮ ማስረጃ ሲባል ከዚህኛው ማስረጃ ከሚታየው ከመቃብሩ ከቦታው ከጂኦግራፊካሉ ከጂኦ እንትን ከሆነ በቃ ከሚዳሰሰው ደግሞ ከመጽሐፍ ቅዱስ ከነቢያቱ በዚህ ደረጃ ነው ክርስቲያን መናገር መቻል ያለበት እንጂ አዎ እንግዲህ ክርስቶስ ተነስቷል ብሏል አይደለም ብለን እንደመደበው ማስረዳት መናገር መቻል አለብን። ገብቷችኋል አይደል? ይሄን ስናደርግ ራሳችንን አጽንተን ሌሎችን እናጸናለን። እና የመጀመሪያው ለማርያም መግደላዊት የተቀደሰላት ነው። እንደምታውቁት በእሑድ ሌሊት ስትሄድ ወዲያው ለሌሎች ሴቶች ለማርያም ባውፈሊያና ሌሎች ቅዱሳት አንስት ከሁሉ በፊት መጽሐፍ ቅዱስ ላይ የማይጠቅስልን ነገር ግን በተአምረ ማርያም ላይ ተጽፎልን ለእናቱ ለድንግል ማርያም እንደተገለጸላትም ይናገራል። እዚህ ላይ መጽሐፍ ቅዱስ ላይ የተጻፉትን ብቻ ከዛ ለቅዱስ ጴጥሮስ ሉቃስ 24:33 ላይ ታገኛላችሁ። በኋላ ዛሬ እና ባለፈው ሳምንት ስናነበው የነበረው ለኤማሁስ መንገደኞች ነው። እነኚህ አንደኛው ኒቆዲሞስ ነው፣ አንደኛው ራሱ ሉቃስ ነው። ተስፋ ቆርጠው ከኢየሩሳሌም የሚሄዱትን ይሄን ያደረገው መቼ ነው? እሑድ ጠዋት ለእነ መግደላዊት ማርያም ተገልጦላቸው እሑድ ከሰዓት ላይ ደግሞ ለነማ ተገለጠላቸው? ለኤማሁስ መንገደኞች። ከዛ የኤማሁስ መንገደኞች ወደ ኢየሩሳሌም ሲመለሱ ደግሞ 5ኛ ተራ ቁጥር ላይ ለ10 ደቀ መዛሙርት ቶማስ በሌለበት በር ዘግተው ደግሞ ለሚፈሩት እሑድ 11 ሰዓት ላይ ደግሞ በተዘጋ በር ገብቶ ሰላም ለእናንተ ይሁን ብሎ ተገለጠላቸው። በሳምንቱ ቶማስ አላመነም ነበርና ተራ ቁጥር 6 ላይ ለ11 ደቀ መዛሙርት ባለበት ቶማስ ባለበት ያው ዳግም ትንሣኤ ላይ ያከበር ነው ማለት ነው። ከዛ እንደነገርኳቸው የሚቀጥለው ሳምንት ላይ እንግዲህ ከ25 ቀን በኋላ ደግሞ ለ7ቱ ደቀ መዛሙርት በጥብርያዶስ በገሊላ ተራራ ላይ እንዲሁም ከ500 በላይ ለሆኑ ከሞት የተነሱም አሉ። ይሄንን የመሰከሩ ያዩ። ይሄ እንግዲህ በአንደኛ ቆሮንቶስ 15:6 ለቅዱስ ያዕቆብ ተገልጿል። ይህን ስንል
ቅዱስ ጳውሎስ በኋላ ላይ የተገለጠለት ወታደሮቹ ሳይቆጠሩ እነኛ 10 መገለጦች በመጽሐፍ ቅዱስ ክርስቶስ ተነስቻለሁ እመኑብኝ ሕያው ነኝ እያለ ተገልጧል። ምን እንድናደርግ? እንዳንጠራጠር፣ ትንሣኤውን ከማመን ወደኋላ እንዳንል። ሌሎች ይህን ሀሳብ አምጥተው አሁን ዛሬ ሰዓትም ስለማይሆን ኦልሬዲ 27 ደቂቃ ቆይተናል። ሰዓታችን ግማሽ ደቂቃ ስለሆነ ነው እንጂ በትክክለኛ አሁን ጉባኤ ላይ ብትኖሩ ኖሮ ይሄ ብቻ ቅድም ያነሳነው ጥያቄ ብቻ አይደለም እስራኤላውያን የሚያነሱት፣ በጣም ብዙ መከራከሪያ ነው ያላቸው ክርስቶስ አልተነሳም ለሚሉ። እነኚህ ጥያቄዎች ወደኛ ቢመጡ መመለስ እንችላለን እንደ ኦርቶዶክሳዊ አማኝ። ስለዚህ አስፍተን የምንድናየው ነው ማለት ነው። እንግዲህ ዛሬ ላይ ይህ የምታዩት የኤማሁስ መንገደኞችን በዓል ነው እያከበርን ያለ ነው። ባለፈው ሳምንትና የሚቀጥለው ሳምንት ደግሞ ለ7ቱ ደቀ መዛሙርት መገለጡን በገሊላ ተራራ ላይ መገለጡን እያለ 10 የክርስቶስ መገለጦችን በዚህ መሰረቱ እናያለን። ይሄ ሁሉ የሚደረግበትን በአንድ ቃል ሲጠቀልልልን ቅዱስ ጴጥሮስ የምንለው ሲለያው ክርስቶሎጎስ ይለዋል። ለይቶ ምን ይላል? አብራችሁን ይህን ቃል እንበልና ትምህርታችንን እንጨርሳለን። በዓይናችንና በልባችን ውስጥ በሉ የተተከለውን የጥርጣሬ ድንጋይ ነቅሎ ይጥል ዘንድ ዳግመኛም በትንሣኤው ላይ ምንም አይነት ምክንያት መደርደር እንዳንችል የትንሣኤውን አማናዊነት በልባችን እንዲታተም እንዲህ አደረገ። እንዲህ ያደረገው ምንም አይነት ጥርጣሬ እንዳይኖረን። ጥርጣሬ ብቻ አይደለም፣ ስንኖር እሞታለሁ እኔም እነሳለሁ። ስነሳ ግን ለክብር እንድነሳ ከክርስቶስ የተነሳ እሱ ሕያው እንደሆነ እንደተነሳ እንዳመንኩት እኔ መነሳቴ ስለማይቀር በዚህ ምድር የምኖረው ሕይወት ለከት ያለው መጠን ያለው ለደስታዬም ለሐዘኔም ለተስፋ መቁረጤም ስበድልም ቶሎ መለስ ብዬ ንስሐ ለመግባት እነሳለሁ የሚለው ነገር ሁሉ ሲታተም፣ ይሄ ደግሞ በፍጹም ክርስቶስ ተነስቷል ብለን ስናምን የእኛን መነሳት እንድናምንና የእኛን ነፍስ እንድናድን ነው። እንዲህ አድርገን ለማመን አምላካችን ይርዳል። በጎደለው በነጠበው አምላካችን አምልቶና አስፍቶ በልቦናችን ላይ ይጻፍልን። ጊዜ ሲኖር ደግሞ ከዚህ በተሻለ መልኩ ሰፋ አድርገን እንማማራለን። የተማርነውን በልቦናችን ላይ ያሳድርብን። የሚቆየን። ስብሐት ለእግዚአብሔር።